መልካም ቃላትን ስትደጋግሙ በጣም ሃይ የሆኑ ከፍተኛ የሆኑ ኃይል ያላቸው ቃላት በቃ ኃይል ያላቸውን ሰዎች ወደ እናንተ ያቀርባል ማለት ነው። ኃይል ያላቸውን ሰዎች መልካም ንግግር በተናገራችሁ ቁጥር ወደ እናንተ የሚመጡ ሰዎች መልካም ሰዎች ናቸው ማለት ነው። መልካም ጤንነትን ታገኛላችሁ። ሁሌ የምናወጣው ቃል መድኃኒትም ነው፣ የምናወጣውም ቃል ገዳይ ነው። በኋላ ላይ መጣበታለሁ። በጣም ደካማ የሆነ ኃይል ያለው ቃል ደግሞ በተቃራኒ በሽተኛ ነው የሚያደርገው፣ ሰውን ለበሽታ ያጋልጣል። እኔ አልችልም፣ እኔ ደክሜያለሁ ምናምን ስትሉ ራሱ ድካም ነው የሚለቅባችሁ። ስደክም ኃይለኛ ነኝ ብርቱ ነኝ ግን በድካሜ ውስጥ ብርታት አለ ስትሉ ደግሞ ብድግ የሚል የራሱ የሆነ ምን አለው ማለት ነው፣ ኢነርጂ አለው። ራሱን የቻለ አንድ እርግብግብታ ይፈጥራል፣ ኃይል እርግብግብታ። ቃላቱ በጣም ቃላችን በጣም ምን ያህል የተመረጠ መሆን እንዳለበትና በጎ ቃላትን ማለማመድ መቻል እንዳለብን ነው የምነግራችሁ። በአንጻሩ ደግሞ ቅድም ያልኳችሁ አሉታዊ የሆኑ ቃላቶች፣ ገዳይ ቃላት፣ የሐሜት ቃላት፣ የውሸት ቃላት የሚያወጡ ሰዎች አሉ። ይሄ ደግሞ አደገኛው ነው። ሌላውንም ይገላሉ፣ ራሳቸውንም ያጠፋሉ። በተቃራኒው ደግሞ መልካም ቃላት፣ እውነተኛ ቃላት፣ ፈዋሽ ቃላት የሚያወጡ ደግሞ አሉ። ሁለቱም ውጤት አላቸው። ልብ አድርጉ፣ ሁለቱም ውጤት አላቸው። አሁን በጣም የሰሎሞን የጠቢቡ ቃል ይገርመኛልና ክፉን ቃል መናገርም ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጥላል። በቃ በሽተኛ ነው የሚያደርገው። ክፉን ቃል መናገርም ሆነ መስማትም ደግሞ መልካም ቃል ማውጣት፣ መናገር፣ መስማት ደግሞ ይፈውሳል፣ ጤና ይሰጣል። በጣም ይገርመኛል። ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላልና ምላሱ ራሱ